ቤተክርስቲያን ቅጥር ግቢ ውስጥ እንዳንገባ የሚከለክሉ 3 ከባድ ኃጢያቶች። እነዚህን ኃጢያቶች ከሰራችሁ ሳትውሉ ሳታድሩ ቀጠሮ ሳትሰጡ በአካልም በስልክም ንስሐ መግባት ፈጣሪያችሁን ይቅርታ መጠየቅ አለባችሁ። ቪዲዮ ግን ለብዙ እህቶች ወንድሞች ይጠቅማልና ከምን ጊዜውም በበለጠ ሼር አድርጉት። ቤቱንም ፎሎ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ኃጢያት ከእግዚአብሔር የሚለየን ከአምላካችን የሚያርቀን የቅድስናን ስራ እንዳንሰራ የሚያደርገን እውነተኛ ሰላም እንዳናገኝም የሚከለክለን ነገር ቢሆንም እነዚህ 3 ከባድ ኃጢያቶች ግን በቀኖና ቤተክርስቲያን በአንቀጸ ንስሐ መጽሐፍ ውስጥ ከክርስቲያኖች ህብረት እንዳንጨመር ይከለክሉናል። አንደኛው በተሳሳተ መልኩ ሩካቤ መፈጸም። ይህም ለሩካቤ የተፈጠረልን የራሱን የቻለ አካል አለ። ከዛ አካል ውጭ ሩካቤ መፈጸም ወይም ማድረግ ከክርስቲያኖች ህብረት እንድንለይ ያደርገናል። ለምሳሌ በፊንጢጣም ሊሆን ይችላል፣ በአፍ በኩል ከማይገባው አካል ውጭ የሩካቤ ስጋ የፈጸሙ ሰዎች ከቤተክርስቲያን ከ7 ዓመት እስከ 20 ዓመት ድረስ ቤተክርስቲያን መግባት እንደሌለባቸው፣ ከክርስቲያኖች ህብረትን መሳተፍ እንደሌለባቸው በቀኖና ቤተክርስቲያን ተቀምጦ ይገኛል። ሁለተኛው ሰው መግደል። ሰው መግደል ስንል ውርጃን ጨምሮ ሰው መግደል ከክርስቲያኖች ህብረት እንድንለይ የሚያደርገን ኃጢያት ነው። ከ6 ወር እስከ 1 ዓመት እስከ 2 ዓመት ድረስ ከክርስቲያኖች ህብረት እንዳንጨመር፣ ቅዳሴ አብረን እንዳናስቀድስ፣ በማህበሩ በተለያዩ ጉባኤዎች እንዳንሳተፍ በአንቀጸ ንስሐ ተቀምጧል። ሶስተኛው በቅዳሴ ሰዓት የሳቀ፣ በቤተ ክርስቲያን ውስጥ ዋዛ ፈዛዛን የሰራ ሳቅ፣ ስላቅ፣ ስጋዊ ነገርን ያደረገ በቀኖና ቤተ ክርስቲያን እንዲሁም በአንቀጸ ንስሐ ውስጥ ከክርስቲያኖች ህብረት እንዲለይ እንዲወጣ ተደንግጓል። ነገር ግን አሁን እነዚህ ኃጢያቶችን ቢሰሩም ቅሉ ሰዎች ተስፋ እንዳይቆርጡ ይህ ከቤተ ክርስቲያን ህብረት እንድትገባ ቤተ ክርስቲያን እንድትመጣ ይከለክላል ብለን ብንናገር እግዚአብሔር ያላቸው ፍቅር የቀነሰ እንዲሁም ደግሞ በትንሹ ነገር የሚያኮርፉ የሚቆጡ ስለሆኑ ካህናት ይህን ነገር በማገናዘብ ምህረትና ቸርነቱ ይህን ሁሉ ይሸፍነዋል በማለት የሚሰጡት ቀኖና ስግደት፣ ምጽዋት፣ ጾም፣ ጸሎት ብቻ ሆኗል። የእግዚአብሔርን ቸርነት በመተማመን የሰዎችን መንፈሳዊ ብስለት መንፈሳዊ ዕውቀት ያላቸውን ፍቅረ እግዚአብሔር በመረዳት ብዙ ጊዜ ለ3 ለ4 ለ5 ሱባኤ እያሉ እነዚህን ቀኖናዎች እንዲፈጽሙ ያደርጋሉ እንጂ ከክርስቲያኖች ህብረት ተለይ፣ ቤተክርስቲያን መግባት አትችልም፣ በቤት ሆነ ጾም፣ ጸልይ፣ አልቅስ፣ አንባ፣ ፈጣሪንም ይቅርታ ጠይቅ የሚሉ በጣም ትንሽ አባቶች ናቸው። ሆኖም ግን እነዚህን ኃጢያቶች በማወቅም ይሁን ባለማወቅ የሰራችሁ ሰዎች ካላችሁ ሳትውሉ ሳታድሩ ንስሐ መግባት፣ እግዚአብሔር አባታችሁ አምላካችሁን ይቅርታ መጠየቅ ይገባል። እግዚአብሔር አምላክ በምሕረት ዓይኖቹ ይጎብኘን። አሜን።